ጦሩ ለቆ ወጣ። መከላከያ በይፋ እርምጃ መውሰድ ጀመረ። አየር ኃይል እንደዛተው አደረገው። የህወሓት ኃይል በድሮን ተደበደበ። የድሮኑ ጥቃት ያስደነገጣቸው ታደሰ ወረዳ ፈገፈጉም። ትግራይን የጦርነት አውድማ ለማድረግ የምትጥሩ አካላት ከድርጊታችሁ ታቀቡ። ጊዜው አስተዳደሩ ከትግራይ ጊዜው አስተዳደር ወቅታዊ መግለጫ ተሰጠ። ወደ አፋር ክልል ዘልቆ በመግባት የአፋር ክልል 6 ቀበሌዎችን ተቆጣጥሮ የነበረው የህወሓት ጦር በምድር ሲጠብቅ አየር ኃይል ድንገተኛ ድብደባ ፈጽሞበታል። በማን አለበኝነት የፕሪቶሪያን ስምምነት በመጣስ ወደ አፋር ክልል ዘልቆ ገብቶ የነበረው ቡድንም ጥቃቱን ተከትሎ በመደናገጥ ወደ መጣበት እየተመለሰ እንደሆነ ተነግሯል። የአየር ኃይል ድብደባ ተከትሎም የፊልድ ማርሻሉ ዛቻ ተፈጻሚነት እያገኘ ሊሆን ይችላል የሚሉ መላምቶች ተበራክተዋል። በአፋር ክልል መጋሎ አካባቢ የህወሓት ኃይሎች ወደ አፋር ይዘውት በገቡት የጦር መሳሪያ ታንክና ተሳቢ መኪናዎች ላይ የአየር ኃይል በድሮን እርምጃ መውሰዱ ተሰምቷል። በታጣቂዎች ላይ የተፈጸመ ጥቃት አለመኖሩም ታውቋል። ምሽቱን መቀለና አካባቢው የድሮን ቅኝት እንደነበረም ተዘግቧል። ጀግናው የአየር ኃይላችን በአፋር ክልል መጋሌ ወረራ የፈጸመው የሻዕቢያና የህወሓት ወራሪ ወደ አፋር ይዘውት የገቡ የጦር መሳሪያ ታንክና ተሳቢ የጦር መኪኖች በድሮን ወደ አመድነት ቀይረውታል። የአየር ኃይላችን በተጠና መንገድ የጦር መካዝኖች ብቻ ላይ ነው ጥቃት የፈጸመው። ለወረራ የመጡት የታጠቁ ቡድኖች ላይ ጥቃት ከማድረስ ተቆጥበዋል። ወራሪው ቡድን ሻዕቢያና ተላላኪዎቹ በማፈግፈግ ላይ ይገኛሉም ተብሏል። ከዚህ በኋላ ድጋሚ ትንኮሳ የሚያደርግ ከሆነ የእጁን ያገኛል እንደተባለ ከስፍራው እየወጡ ያሉ መረጃዎች እየጠቆሙ ሲሆን ኢትዮጵያ ለወራሪዎቿና ለጠላቶቿ ፍጹም የማትመች ሀገር መሆኗ ማሳያው ጊዜ አሁን ነው እየተባለ ይገኛል።